بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم የዛሬ አርስታችን የሚሆነው الأمثلة المضطردة ወጥ የሆኑ ምሳሌዎችን እናያለን። እነዚህ ወጥ የሆኑ ምሳሌዎች ብሎ ማለት من الماضي ከማዲ የሆነ المعلوم ለማዕሉም የተመሰረቱ የሆነ ማለት ነው። የሚመሰረቱት ወይ ለማዕሉም ነው አሊያም ደግሞ ለመጅሁል ነው። ለማዕሉም ሲባል ለድርጊት ፈጻሚው የተመሰረቱ የሆኑ የማዲ ቃላቶችን እናያለን። ሙጥሪዳ ከተባለ ደግሞ ምንድነው? አንዱ ቃል ይሄ ነሰረ ከተሰጣችሁ ይሄን የመሰሉ ሌሎች የሆኑ ቃላቶችን እየነዳችሁ ትሄዳላችሁ ማለት ነው። ተመሳሳይ አሰራራቸው ለማለት ነው። ስለዚህ አልአምሲላ ምሳሌዎችን እናያለን። አልሙጥሪዳ ወጥ የሆኑ من الماضي ስለ ማዲ የሚያመላክቱ የሆነ ማለት ነው። ሐላፊ የሆነ ድርጊትን ማለት ነው። المعلوم معلوم የሆነ ሲባል ለድርጊት ፈጻሚ የተመሰረተ ማለት ነው። ከነዛም ውስጥ ምሳሌ ያመጣላችሁ ማንን ነው? ነሰራ ምንድነው? ማዲ ነው፣ معلوم ነው። ነሰራ ረዳ ስትል ድርጊት ፈጻሚው معلوم ይታወቃል። ረዳ ስትል ማን ስትል هو ትላለህ፣ እሱ ትላለህ። ኑሲራ ግን ተረዳ ስትል ግን ማን የተረዳው ስትል የታወቀ ነገር የለም፣ የሱ ተቃራኒው ማለት ነው። ስለዚህ ለድርጊት ፈጻሚው የተመሰረቱ የሆኑ ማዲ የሆኑ ቃላቶች እንዲሁም ደግሞ ወጥ የሆኑ አንዱ ይነገራችኋል፣ በዛ መሰረት ሌሎችን ቃላቶችን ትነዳላችሁ፣ አረበኛ ላይ ያሉ ቃላቶችን ማለት ነው። ስለዚህ ለዚህ ጥሩ ምሳሌ ማን አመጡልን? ከመጀመሪያው እስከ መጨረሻው ነሰረን አመጡ። ኸይረን። ስለዚህ ነሰራ፣ ነሰራ፣ ነሰሩ አሉ። ስለዚህ ነሰረ ትሉና በመቀጠል ነሰራ ትላላችሁ፣ በመቀጠል ነሰሩ ትላላችሁ። ከዛስ ነሰረት፣ ነሰረታ፣ ነሰርነ፣ ነሰርተ፣ ነሰርቱማ፣ ነሰርቱም፣ ነሰርቲ፣ ነሰርቱማ፣ ነሰርቱነ፣ ነሰርቱ፣ ነሰርና። እነዚህን ትይዛላችሁ፣ ታፍዛላችሁ። የግዴታ እዚህ ላይ ቆም ብለን የምናወራው ነገር ይኖራል። ምሳሌ ከማየታችን በፊት አንደኛ ቆም ብለን የምናየው ነገር ምንድነው? ነሰራ ስትሉ አስሉ አይደለ? ራይቷ ምንድነች? ሶስቱም ፈትሐ። ነሰራ ጥያቄ አያስነሳም፣ የተቀየረ ነገር ስለሌለ። ነሰራ ስትሉ ጥያቄ አያስነሳም፣ ሶስቱም መጀመሪያ እንደነበረው ምንድነው? ፈትሐ ነው። ነሰሩ ስትሉ ግን ራይቷ ምን ሆናለች? ضማ። ለምን ተቀየረች ከተባለ ለአጅሊል ዋው፣ ለዋው ሲባል ከዋው በፊት ያለ ነገር ضم መሆን ስላለበት የተቀየረው። ነሰሩ ስትሉ ነሰረት በምትሉበት ሰዓት ሶስቱም ምንድነው? ፈትሐ ነው፣ ጥያቄ አያስነሳም። ጥያቄው ምንድነው? ታ ምንድነች ነው። ታይቷ ሴትነትን ነው የምታመላክተው። ሴትነትን ለማመላከት ማንን ተጠቀሙ? ታ። ታ መረጡ። ለምን ታ ተመረጠ? ሌሎች ፊደላቶች እያሉ ከተባለ ታ የምትባለው በመኻሪጀል ኹሩፍ ሁለተኛ ቦታ ላይ ነው የምትወጣው። ሶርፍዮች መኻሪጀል ኹሩፍ ለሶስት ይከፈላል ብለው ነው የሚሉት የሶርፍ ሊቃኖች። አንደኛው ፈም ነው፣ ሁለተኛ ሊሳን ነው፣ ሶስተኛ ሐልቅ ብለው ነው የሚከፋፍሉት። ስለዚህ ሁለተኛው ማን ነው? ሊሳን። ከሊሳን ከሚወጡ ቃላቶች ውስጥ መርጠው ታን ወሰዱ። ታን ወሰዱ። ታዲያ ሁለተኛ ቃል ላይ ስለወጣች ሁለተኛ አፈጣጠር ላይ የተፈጠረችው ደግሞ ማን ነች? ሴት ነች። መጀመሪያ አንደኛ የተፈጠረው ማን ነው? አባታችን አደም። ሁለተኛ ማን ነው? ሐዋ። ስለዚህ ሁለተኛ ስለተፈጠረች ከመኻሪጀል ኹሩፍም ሁለተኛ ቃል ታ ስላለ ታ ተመረጠ ማለት ነው። ግልጽ ነው። ታዲያ ለመለየት ከሆነ ወንድንና ሴትን ለመለየት ከሆነ ታ የተመረጠው ለምንድነው ለወንድ ታ ያልተሰጠው? ለምንድነው ለሴቷ ነሰራ ያልተባለው ከተባለ ደግሞ ዚያዳ የሚሰጠው ጭማሪ ነገር የሚሰጠው ከጊዜ በኋላ ለመጣ ነገር ነው እንጂ አስል ለሆነ ነገር አይደለም። ከጊዜ በኋላ የመጣችው ማነች? ሴት ነች ብለው ማንን ሰጧት? ታ ለሴት መለያ ታ አተእኒስ ተብላ ትባላለች ማለት ነው። ግልጽ ነው ይሄ። እንቀጥል። ከዛስ ነሰረት፣ ከዛስ ነሰረ ታ አንጠይቅም ማለት ነው። ተስኒያ ለማድረግ ሁለት ለማድረግ ብቻ አሊፍን ጨመርን እንጂ የተለየ ነገር የለም፣ ጥያቄ የለም። ነሰርነ፣ ነሰርነ እዚህ ጋር ሁለት ጥያቄ ይጠየቃል። ይሄ የሴት ቦታ ነው አይደለ? ይሄ የወንድ ቦታ ነው። ያዙ። ከላይ ያለ የመጀመሪያ ወንድ ናቸው። ይሄው ሜል ልበልላችሁ። ይሄስ ሴት፣ ይሄኛው ሜል፣ ይሄ ፊሜል። የወንድ ቦታ ነው ነሰራ፣ ነሰራ፣ ነሰሩ። የሴት ቦታስ ነሰረት፣ ነሰረታ፣ ነሰርነ። የሴት ቦታ ላይ ታ ምልክት ከሆነች እዚህ ጋር ያለው ታ የት ገባ የሚል ጥያቄ ያስጠይቃል። እዚህ ጋር ያለችዋ ታ የጠፋች ነሰርነ ስትሉ ከተባለ እችማ ታ ብናስቀምጣት ኑሩ በአንድ ቃል ላይ ሁለት ሴት አመላካች ይሰባሰባል። እንዴት? ታይቷ ሴትን ታመላክታለች አይደል?
እዚህ ጋር እንዳየነው ነሰረታ እንዳየነው ታይቷ ምን ታመለክታለች? ሴትነትን። ኑንም ኑነን ኢናስ ነች፣ ሴትነትን ማመላከቻ ነች። ስለዚህ በተጨማሪ ደግሞ ጀምዕነትን ታሳየናለች። እሷ መቀመጥ አለባት። የጀምዕ ቦታም ለመሆኗ የሴት ምልክትም ለመሆኗ ኑን ትቀመጣለች። ታይቷ ጠፍታለች። በአንድ ቃል ላይ ሁለት ሴትን የሚያመላክት መሰባሰብ ስለሌለበት ታ ትወግዳለች። ሁለተኛው ጥያቄ ለምንድነው ራስ ስኩን የሆነው ነው? ነሰራር ነበር አስሉ። ለምን ስኩን ሆነ ከተባለ ضمير ورفع متحرك የሚባሉ ቃላቶች አሉ። እዚህ ጋር እነማን ናቸው? ኑንና ታ ናቸው። ኑንና ታ የተቀጠለበት ማንኛውም ቃል ከፊቱ ምን መሆን አለበት? ስኩን መሆን አለበት። ኑን ضمير ورفع متحرك ስለሆነ ከሱ በፊት ያለው ምን ሆነ? ስኩን ሆነ። ስለዚህ ኑንና ታ ያገኛችሁበት ቦታ ከበስተፊቱ ሁሉም ምንድነው? ስኩን ነው። ለምሳሌ ነሰርና ኑን አላ ምንድነው ይሄ? ስኩን ነው። ራይቷ ማለት ነው። ነሰርቱ ታ አለቻ ከታ በፊት ምንድነው? ስኩን ነው። እዚህ ጋር እንምጣ ሙኻጠቡ ላይ ነሰርተ ታ ስለገባ ይሄ ምንድነው? ስኩን ነው። ነሰርቱማ ታ ስለገባ ራይቷ ምንድነች? ስኩን። ነሰርቱም ስትሉ እዚህም ታ ስላለ ስኩን። ነሰርቲ በምትልበት ሰዓት ራይቷ ምንድነች? አሁንም ስኩን። ነሰርቱማ ታ ስላለ ራይቷ ስኩን። ነሰርቱና እዚስ ስኩን ብለው ይላሉ። ግልጽ ነው። ስኩን የነበረትን የእንዳለ ምክንያቶችን በአንድ ያየን ማለት ነው። በተጨማሪ ሌላ ደግሞ ምክንያት የምትፈልጉ ከሆነ ለምን ስኩን ሆነ ከተባለ ይሄንን ሐረካ ብንሰጠው ኖሮ በአረበኛ አራት ቃላቶች ሐረካ ይዘው አይመጡም። አራት ቃላቶች ለምሳሌ ኤ ቢ ሲ ዲ የተባሉ የሆነ አንድ ቃል ስም ሊሆን ይችላል፣ ምንም ይሁን ይሄ ፈታ፣ ይሄ ከስራ፣ ይሄ ضማ፣ ይሄ ደግሞ ፈታተን ምናምን ሆኖ አይመጣም። የግዴታ በመካከላቸው ምን መግባት አለበት? ስኩን መግባት አለበት። ለዛ ነው ምን የተደረገው? ስኩን የተደረገው ይላል። ሙኻጠብ ላይ ስንመጡ ነሰርተ ስለ ራስ ስኩንነት አናወራም። አንዴ ያወራል። ነሰርቱማ ሁለት ለማድረግ ነው። ነሰርቱ ብዙ የሆኑ ወንዶች ማለት ነው። ነሰርቲ አንድ ሴት፣ ነሰርቱማ ሁለት ሴቶች፣ ነሰርቱና ብዙ የሆኑ ሴቶች ማለት ነው። ነሰርቱ ነሰርና ጨረስን ማለት ነው። ግልጽ ነው። ይሄንን ማብራሪያ ሌላ ተጨማሪ ደግሞ እንመልከት። ይሄ ጋኢብ ይባላል። የመጀመሪያ ከላይ ያሉት ምን ይባላሉ? ጋኢብ ሩቅ ያለን ሰው የምታወሩበት ዘዴ ነው። ነሰረ ረዳ ስትል ሩቅ ያለውን በስልክም እየሆነ ሊሆን ይችላል፣ እዛ ጋር ያለው የሚሆን አካል ሊሆን ይችላል። ነሰረ አንድ ወንድ ረዳ። ይሄ ብዛታቸው ነው። 1 2 3 የሚያመላክቱ። በዚህ ትይዩ ያሉት እንዳለ አንድነትን ነው የሚያሳዩት። መሀል ላይ ያሉት ሁለትነትን ያሳያሉ። እዚህ ጋር ያሉት ብዛትነትን ያመላክታሉ። ነሰረ ስትሉ አንድ ወንድ ረዳ የት ያለው? ሩቅ ያለ የሆነን አካል። ነሰሩ ስትሉ ሩቅ ያሉ ሁለት ወንዶች ረዱ ትላላችሁ። ነሰሩ ስትሉ ብዙ የሆኑ ወንዶች ሩቅ ያሉ ረዱ ትላላችሁ ማለት ነው። ወደ ሴቷ ደግሞ እንምጣ። አንድ ሴት ሩቅ ያለች ረዳች ለማለት ምን እንደምትሉት? ነሰረት ትላላችሁ። ሁለት ሲሆኑ ነሰረታ፣ ብዙ ሲሆኑ ነሰርነ ትላላችሁ። ስለዚህ ይሄ ጋኢብ ይባላል። ጋኢብ ይሄ በእንግሊዘኛው ምን ብላችሁ የተማራችሁት ነው? ሰርድ ፐርሰን ተብሎ የተማራችሁት። በአማርኛው ሶስተኛ መደብ ተብሎ የተማራችሁት ማለት ነው። ወደ ሙኻጠቡ እንምጣ። ሙኻጠብ ሐዲር ይባላል። እዚህ ጋር ያለውን አካል የምታወሩበት ዘዴ ማለት ነው። እዚህ ጋር ያለን አንድን አካልን አንተ ረዳህ ማለት ስትፈልጉ ምንድነው የምትሉት? ነሰርተ ትሉታላችሁ። አንድን ወንድ ሁለት የሆኑ ወንዶችን እዚህ ጋር ያሉትን ረዳችሁ ማለት ስትፈልጉ ምን ትላላችሁ? ነሰርቱማ። ነሰርቱም ደግሞ ብዙዎቻችሁ እዚህ ጋር ያላችሁት ረዳችሁ ለማለት ትጠቀማላችሁ ማለት ነው። ነሰርቲ እዚህ ጋር ያለችዋን አንዷን ሴት የምትገልጹበት ገለጻ ነው። ነሰርቱማ ሁለቱን ሴቶች የምትገልጹበት ገለጻ ነው። ብዙ ሴቶች እዚህ ጋር ያሉትን ምን ትላላችሁ? ነሰርቱና ትላላችሁ ማለት ነው። ኑን ለምን ሸዳ ሆነ ተብሎ ከተባለ ምክንያት አለው። ይሄ አስሉ ነሰርቱም ነበር። ነሰርቱም ነበር። እዚህ ጋር ይኸው ነሰርቱም አላ ነሰርቱም ነበር። ሚም እና ኑን ኢድጋም ተደርጎ ነው። በመኻሪጅ የተቀራረቡ ስለሆኑ ምን አደረጉት? ኢድጋም አድርገው ነው ማን ያመጡት? ነሰርቱን ነው የመጣው ማለት ነው። ስለዚህ ሙኻጠብ ያለውን አካል እንደዚህ ነው የምታወሩት። ሌላ ደግሞ ጥያቄ ይነሳል። ለወንዱ እዚህ ጋር ያለው ምንድነው የምትሉት? ነሰርቱማ። ሴቶቹ እዚህ ጋር ሁለት ያሉት ምንድነው የምትሉት? ነሰርቱማ። ለምን ተመሳሰሉ ከተባለ አገልግሎታቸው አናሳ ነው። አናሳ የሆነ አገልግሎት ነው ያላቸው። ለምሳሌ ሁለት ወንዶች እዚህ ጋር ያሉ ረዱ፣ እዚህ ጋር ያሉ ሁለት ወንዶች በሉ፣ እዚህ ጋር ያሉ ሁለት ወንዶች ጠጡ የምትሉት ገለጻ ከስንት አንዱ እኮ ነው። አንድ አካልን በላ ልትሉት ትችላላችሁ፣ ጠጣ፣ ረዳ ልትሉት ትችላላችሁ። የተለመደ ነው።
ብዙ የሆኑ ሰዎች በሉ ረዱ ሄዱ ምናምን ማለት ትችላላችሁ የተለመደ ነው ሁለት ነጥላችሁ ሁለት ሴቶች ረዱ ሁለት ወንዶች ረዱ የሚባለው ነገር ግን በአረበኛ በማንኛውም ቋንቋ የተለመደ አይደለም ስለዚህ ቂላ ስላለው አገልግሎቱ የጋራ የሆነ ቃል እንስጠው ብለው ነው እዚች ጋር ለወንዱም ለሴቱ በቀራኢን ተለዩታላችሁ ማለት ነው ሲያቁ ለወንድ ከሆነ በወንድ ትፈቱታላችሁ ሲያቁ የሴት ከሆነ በሴት ትፈታላችሁ ማለት ነው ነሳቱ እኔ ራሴ ረዳሁኝ ማለት ነው ወደ ራስ ስታመጣው ይሄ ደግሞ ምን ይባላል ሙተከልም ይባላል ተናጋሪው አካል ፈርስት ፐርሰን ይባላል ይሄኛው ሙኻተብ ሰከንድ ፐርሰን አንደኛ መደብ ሁለተኛ መደብ ሶስተኛ መደብ ማለት ነሰርና ሲል ሁለት መልእክቶችን ያስጨበጠ ነው አንድ ብቻውን የሆነ አካል ነሰርና ሊል ይችላል ምን ፈልጉበት ራሱን ማግነን ሲፈልግ እኛ ረዳን ምናምን ሲል ራሱን እያገነነ ነው እንጂ ብዛትን ያመላከተ አይደለም ልክ ቁርአን ላይ እንዳለው ማለት ነው አሊያም ደግሞ ብዙ የሆኑ ሰዎች እኛ ረዳን እሱ የተቀላቀለበት ሆኖ ማለት ነው ምን ይላል ነሰርና በዚህ መሰረት አሁን ነሰረ እሷ መጣላችኋ ضرب ምንድነው መታ አንድ ወንድ መታ ضرب ሁለት ወንዶች መቱ ضرب ብዙ ወንዶች መቱ ضرቡ አንድ ሴት መታች ضربت ሁለት ሴቶች መቱ ضربتا ضربنا ከዛስ ضربت አንተ መታህ ማለት ነው ضربتما ሁለት ወንዶች መታችሁ ضربتم ብዙ የሆናችሁ ወንዶች መታችሁ እዚህ ጋር ያላችሁ ማለት ነው ضربتي አንቺ መታሽ ضربتما ሁለታችሁ መታችሁ ضربتن ብዙ የሆናችሁ ሴቶች እናንተ መታችሁ ضربቱ እኔ መታው ضربنا እኛ መታን ብሎ ይገልጻል ማለት ነው ወጣቻ ይጽና ጥያቄ ያላችሁ መጀመሪያ ስለዚህ የምትጨምሩት ምንድነው ከነሰረ ውጪ እዚች ጋር አሊፍ ትጨምራላችሁ ለሁለት አትርሱ ለጀመ ቦታ ላይ ደግሞ ዋውና አሊፍ ትጨምራላችሁ እዚህ ጋር አንድ ጥያቄ ይጠየቃል እቺ አሊፍ ምንድነች ነሰሩ ስትሉ አሊፍ አለቻ እቺ አሊፍ ምንድነች ከተባለ ለመለያ ነው የመጣችው ይሄ ጀምዕ ነው ሌላ ደግሞ ይሄ ባይኖር ኖሮ በዋው ነው የሚያበቃው አይደለ ይሄ ጀምዕ ነው ሌላ ደግሞ በዋው የሚጀምር ሌላ ፊደል ካለ ለመለየት ነው አጥፍ እንዳይመስል እዚች ጋር ለምሳሌ ታጠፈ በዋው ይታጠፋላ ከአጥፍ ጋር እንዳይመሳሰልብን ዋውል ጀምዕና ዋውል አጥፍ እንዳይመሳሰልብን ነው አሊያም ደግሞ ይሄ አንድነትን ነው የሚያሳየው እንትን ብዛትን ነው የሚያሳየው አይደለ ነሰሩ ስትሉ አንድነትን የሚያሳይ በዋው የጀመረ ፊደል ከፊቱ ቢመጣ ለመለየት ስለሚያስቸግር አሊፍ ያለበት ምን ትላላችሁ ጀምዕ ነው ትላላችሁ አሊፍ የሌለበት እሳ ሙፍረድ ነው አንድ ነው ትላላችሁ ማለት ለመለያን የመጣችሁ ስለዚህ ነሰረ ነሰራ ይሄስ ነሰሩ ነሰረት ነሰረታ ነሰርነ ነሰርተ ነሰርቱማ ነሰርቱም ነሰርቲ ነሰርቱማ ነሰርቱና ነሰርቱ ነሰርና አሁን ምሳሌዎችን እንማመጣላችሁ ኸይረን ተረከ አንድ ላይ ነው የምትሉት አንድ ላይ ትላላችሁ ያያችሁ ይከብዳል እስኪ አንድ ጊዜ ነሰራን በሉ ነሰራ ነሰሩ በሉ ነሰርና በደንብ በሉ እሺ ምክንያቱም እዛ ሄዳችሁ የምትለማመዱበት ሰዓት ጠባብ ስለሆነ እዚህ መጨረስ ነው ያለባችሁ ተረከ ቢሆን እስኪ ተረካ በደንብ በሉ ድምጻችሁን ከፍ አድርጉና ተረኩ ተረከት እቺ ተረከ እኮ እንደ ነሰራ ቦታ ላይ መተካት እኮ ሌላ ነገር የለውም እኮ የተጨመረው እኔ ፓርከር አንድ ስላስኩኝ ነው ዛሬ እንጂ እዚች ጋር አሊፊቷን በቀይ ያረግላችሁ ነበር የተጨመረውን ፊደል ማለት ነው የተጨመረውን በቀይ ያረግላችሁ ነበር እቅድ ሳልተመቸኝ ነው ስለዚህ ተረከ ተረካ ተረኩ ተረከት ተረከታ ተረክነ ተረክተ ተረክቱማ ተረክቱም ተረክቲ ተረክቱማ ተረክቱን ተረክቱ ተረክና ግልጽ ነው እንጨምር ሌላ ፊደል خرج ምን ማለት ነው ወጣ እኔ ወጣሁ ለማለት ምንድነው የምትሉት خرجቱ በቃ ማና በዚህ መሰረት ነው የምትሄዱት እሺ ስለዚህ خرج አንድ ጊዜ خرج خرجوا خرجت خرجنا حميدة حميدة بلوا حميدو حميدت حميدتا حميدنا حميدتا حميدتما حميدتو حميدتي حميدتما حميدتنا حميدتو حميدنا كثورة
ከሱረ ከሱረ ከሱራ ከሱሩ ከሱረት ከሱረታ ከሱርነ ከሱርተ ከሱርቱማ ከሱርቱም ከሱርቲ ከሱርቱማ ከሱርቱነ ከሱርቱ ከሱርና ከሱርቱ ከሱርና ረኪበ 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 ረኪባ ረኪቡ ረኪበት ረኪበታ ረኪብነ ረኪብተ ረኪብቱማ ረኪብቱም ረኪብቲ ረኪብቱማ ረኪብቱነ ረኪብቱ ከብዳል። እነዚህ በደንብ አድርጋችሁ ተለማመዱ። ደብተራችሁ ላይ ከነዚህ ውስጥ የቤት ስራ መስርቱ ሰጥቻችሁ እንሄዳለን። የቤት ስራ ዋይሰና ጨርሰና። እሺ አኽረጀ ትሰራላችሁ። አኽረጀ አስለመ አስለመ علم علم بارك جرس فتح حفظ عبد دحرج እነዚህን ጻፉ። ነገ እንጨርሰዋለን። ከነዚህ ውስጥ እነዚህ ዝም ብላችሁ ነው የምትጽፉት። ከነዚህ ውስጥ ሁለት መርጣችሁ ተስሪፋቶችን ትሰራላችሁ። ግልጽ ነው። ሁለት መርጣችሁ ደብተራችሁ ላይ ትሰራላችሁ።